ይሄንን ካላወቀ ካልተነገረው ካልተወያየ ትክክለኛውና ትክክለኛ ያልሆነውን አያውቅም ማለት ነው። ለማን ታወራለህ ይላሉ አንዳንድ ሰዎች። ይሄን ለማንም ማውራት ይከብዳል ይላሉ። ለምን ማውራቱ እንደ ትልቅ ሸክም ሆኖባቸው ማለት። አንዳንድ ሰዎች 60 ዓመት ድረስ ቆይተው ለምንድን ነው ያላገባህ ስትያቸው ይሄን ይዤ እንዴት አገባለሁ? አንዳንድ ባህሎች መሻሻል አለባቸው። ስለዚህ አንድም የምናወራው ለዛ ነው። ከዛው ሴቶች ደግሞ ምን ለምሳሌ በግንኙነት ወቅት ህመም ቢሰማቸው ኖርማላይዝ ተደርጎ ይታለፋል። አንድ ቀን እንኳን ፌል ስላደረገ ጭንቀት ውስጥ የሚገባ ሰው አለ። አንድ ቀን በቃ ኢሬክሽን እምቢ ስላለው ወይ ፕሪማቹር ኢጃኩሌሽን ስላስቸገረው ኦኬ በቃ ወንድነቴ አለቀለት። አንዳንዶቹ እንደ ሰይጣን ስራ፣ አንዳንዶቹ እንደ ጥንቆልና ተደግሞብኝ ነው ብለው ያስባሉ ማለት ነው። ስለዚህ ነገር ኮምፕሌን ማድረግ የሴትነት ወይም የጨዋነት ባህሪ አይደለም የሚል የባህል ተጽዕኖ ስለሚኖር ሴቶቹ ይሄን ነገር አክሰፕት አድርገው ይኖራሉ ማለት ነው። ይህ ሰውዬ በሚያገባ ሰዓት ኦልሞስት 4 ወር አካባቢ ይሆናል። 3 ወር አልፏል። 4 ወር ምናምን አካባቢ ይሆናል። ካገባት በኋላ ይጠራጠራል። ሰዎች በቂ መረጃ ከተሰጣቸው ያንን መረጃ ተንተርሰው ትክክለኛ ውሳኔ ይወስናሉ ብዬ አስባለሁ። ወደ ሕክምና ተቋም የሚሄዱት 9% ነው ጥናቶች እንደሚያሳዩት። በቂ ስለ ስነ ሩካቤ ትምህርት ሲሰጥ አልገጠመኝም። ብዙ ሰው ስለዚህ ሲወራ ምናልባት ሌላ ርዕስ የለም ወይ፣ ስለ ሌላ አሳሳቢ ችግር የለም ወይ፣ HIV ወባ ስንት ሰው እየገደለ ነው፣ እነሱ መፈታት አለባቸው። በትክክል መሰረታዊ ስነ ሩካቤ ሴክሹዋል ሄልዝ ማወቅ አለባቸው ሰዎች። አይን ያጠፋ ስንት ሰው ደግሞ ትዳሩ፣ ስንት ሰው ደግሞ ኢንፊደሊቲ በዚህ ምክንያት ይመጣል። እኛ ስለምንሰራ በቅርበት በጣም ብዙ ታሪክ ነው የምሰማው። ብዙ ወንድ አሁን ለምሳሌ ፕሪማቹር ኢጃኩሌሽን አብዛኛው ወንድ አያውቅም። ካፕሎች ጥንዶች መንገድ ላይ ኢትዮጵያ ውስጥ ቢሳሳሙ ይታሰራሉ፣ ይያዛሉ። ታውቂያለሽ? መኪና ውስጥም ምንም ትያዣለሽ። መንግስት እንደዚህ ከሆነ ለምንድነው ፖርኖግራፊን ብሎክ ማያደርገው? ልጁ ነው አባቱ ስንፈተ ወሲብ ያስቸግሮታል ብሎ ያመጣው ልጁ ነው። በምንኖርበት ባህል ማህበረሰብ ውስጥ ስለ ሴክሹዋል ሄልዝ ወይም ደግሞ የስነ ሩካቤ ስነ ተዋልዶ ጤና ዙሪያ ላይ መነጋገር፣ በተጨማሪም ደግሞ ችግሮች ሲያጋጥሙ ወደ ሕክምና ቦታ ሕክምናን ፈልጎ መሄድ ያን ያህል የተለመደ አይደለም። ዛሬ በዙ ዙሪያ ላይ ነው የምንነጋገረው ከዶክተር ሸምሴ ጋር በአፔክስ ሴክሹዋል ሄልዝ ክሊኒክ ቻናል ላይ ነው የምንነጋገረው። ሰላም፣ እንዴት ናችሁ? እኔ ዶክተር ዝማሬ ነኝ። በዚህ ውይይታችን የምናነሳቸው የተለያዩ ነጥቦች ይኖራሉ። ከነዚህ ነጥቦች መካከል ነፃ የሆነ የስነ ተዋልዶ ውይይቶች እንዳይኖር የሚያደርጉ የባህል ተጽዕኖች ምንድን ናቸው? ለወንዶች ወይም ደግሞ ለሴቶች ተብለው የተለዩ ኃላፊነቶች፣ የጾታ ኃላፊነቶች የህክምና መፈለግ ላይ ያላቸው ተጽዕኖ ምንድን ነው የሚሉትንና ሌሎችንም አንስተን እንወያያለን። ዶክ እንዴት ነው? ቶፒኩ ጥሩ ነው? ያ ጥሩ ነው። መወያየት ያለብን ርዕስ ይመስለኛል። አዎ፣ ለምንድን ነው ያው ብዙ ጊዜ ስለዚህ ማውራት ያው ከካልቸር ባህላችንና ሃይማኖታችን ያንኖር ዘይቤያችን እሴት የሚባሉ ነገሮች ላይ እነዚህ የተካተቱ ነገሮች ስለሆኑ ትክክል። ባህል ደግሞ ኢቮልቭ የሚያደርግ ነገር ነው። ስለዚህ ይሄንን አንስቶ መነጋገር አይ ቲንክ ጊዜው ይመስለኛል አሁን። ትክክል። እንደኛ ባለ ካልቸር እንደ ኮንዘርቫቲቭ የሆነ ውስንነት ያለበት ማህበረሰብ ውስጥ ይሄንን ነገር ነፃ የሆነ ውይይት ማድረጉ ትንሽ ሊከብድ ይችላልና እስቲ ምን አይነት ተጽዕኖ ነው ያለው በሴክሹዋል ሄልዝ ላይ ይሄ ባህላችን፣ ይሄ ልምዳችን? ጥሩ እንግዲህ ያው ሁላችንም በአጠቃላይ ሰው በአብዛኛው ሰው ይሄ ትክክልና ትክክል ያልሆነ የሚለው መረጃ የሚያገኘው ብዙ ጊዜ ወይ ከባህል ነው ወይ ደግሞ ከሃይማኖት ነው። ይሄ እንደዚህ ማድረግ ትክክል ነው፣ እንደዚህ ማድረግ ትክክል አይደለም የሚለውን ከልጅነት ጀምሮ እየተነገረው የሚያድገው ነገር ነው ማለት ነው። ለዛ ነው ስለ ሴክሹዋል ሄልዝ ወይም ስነ ሩካቤ ጤና ሲወራ በአንድ ሀገርና በሌላ ሀገር የተለያየ ነው ማለት ነው የሰው ምላሽ። አሁን አንዳንድ ሰው ምናልባት ይሄ ነገር ትክክልም ላይመስለው የሚችል ሰው አለ። ለምን? ካደገበት አካባቢ ከቤተሰቡ ሲነገረው የነበረው ነገር ይኖራል። ከሃይማኖትም አንዳንድ ጊዜ ኤክስትሪም የሚወስዱ ሰዎች ሊኖሩ ይችላሉ። በዚህም የተነሳ አእምሮ ላይ
ሰብኮንሽስ ማይንዱ ላይ ይዞት የሚኖር ነገር ይኖራል ማለት ነው። ስለዚህ እነዚህ ነገሮች ተጽዕኖ ይፈጥሩበታል በኋላ ላይ ማለት ነው። አንድ ሰው የሆነን ነገር በግልጽ ካልተነገረው ወይም ደግሞ በግልጽ መረጃው ጠቃሚ መሆኑን ካላመነበት መረጃው አይኖረውም። መረጃው ከሌለበት በጣም በቀላሉ ለፎልስ ለሚስኮንሴፕሽን ለፎልስ መረጃ ውሸት ለተሳሳተ መረጃ የተጋለጠ ይሆናል። ኖርማል እና ኖርማል ያልሆነውንም ለመለየት ይቸገራል ማለት ነው። ስለዚህ ባህል እዚህ ላይ ተጽዕኖ አለው ማለት ነው። ስለዚህ የባህል ተጽዕኖ ምን ያደርገዋል? አንድን ሰው ለምሳሌ ስነ ሩካቤን በተመለከተ ስለ ሴክሹዋል እና ሪፕሮዳክቲቭ ሄልዝ በተመለከተ ይሄን ነገር ማያውቅ ከሆነ አንደኛ ኖርማል አክቲቪቲ ለምሳሌ ወንዶች ብዙ ጊዜ የሚቸገሩት ግንኙነት ላይ ፕሪማቹር ኢጃኩሌሽን ወይም ፈጥኖ መጨረስ ላይ ነው። ኢሬክታይል ዲስፋንክሽንም እንደዚህ ሊገጥማቸው ይችላል። ግን ኖርማል የሚባለው ምንድን ነው? ብዙ ሰዎች ይጠይቁኛል። ስንት ግንኙነት ማድረግ ነው ትክክል? ምን ያህል መቆየት ነው ትክክል? ይሄንን ካላወቀ ካልተነገረው ካልተወያየ ትክክለኛውና ትክክለኛ ያልሆነውን አያውቅም ማለት ነው። ስለዚህ አንዳንድ ጊዜ ይሄንን ባለማወቁ ችግር ውስጥ ይገባል ማለት ነው። አንዳንድ ጊዜ ችግሩን ቢያቅም ይሄ መነጋገሩ ማስረዳቱ ለማን ታወራለህ ይላሉ አንዳንድ ሰዎች። ይሄን ለማንም ማውራት ይከብዳል ይላሉ። ለምን? ማውራቱ እንደ ትልቅ ሸክም ሆኖባቸው ማለት ነው። ስለዚህ ለቤተሰባቸው ካላወሩ ወይ ሐኪማቸው ጋር ቀርበው ካላወሩ በስቃይ ይኖራሉ ማለት ነው። አንዳንድ ሰዎች 60 ዓመት ድረስ ቆይተው ለምንድን ነው ያላገባህ ስትያቸው ይሄን ይዤ እንዴት አገባለሁ? ባገባስ መፋታት አይደል ወይ? ይሄንን አውርተህ ሕክምና ፈልገህ ታውቀዋለህ ወይ ስትል ለማን ይወራል ይሉሻል ማለት ነው። ስለዚህ አንዳንድ ባህሎች መሻሻል አለባቸው። ስለዚህ አንድም የምናወራው ለዛ ነው። አንዳንድ ነገር ደግሞ በግልጽ መነጋገር አለባቸው ሰዎች ማለት ነው። ባልተነጋገሩ ቁጥር መረጃ አይኖራቸውም። መረጃ ባልኖራቸው ቁጥር ወይ የተሳሳተ መረጃ ከኦንላይን ከተለያየ ምናምን ያገኛሉ ወይ ደግሞ ችግራቸውን ያዘገያሉ ማለት ነው። በዘገየ ቁጥር ደግሞ ለመፍታት ትንሽ እያስቸገረ ይሄዳል ማለት ነው። ትክክል። ይህንን የባህል እንግዲህ አንዱ ችግር ብለን ስናነሳ ሌላኛው የወንዶች እና የሴቶች እዚህ ዙሪያ ላይ የተሰጣቸው የተፈረጀ ስራ አለ። ለምሳሌ ወንዶች በሴክሹዋል ላይ ፐርፎርም ያደርጋሉ የሚል አሰምሽን፣ ከዛ ሴቶች ደግሞ ለምሳሌ በግንኙነት ወቅት ህመም ቢሰማቸው ኖርማላይዝ ተደርጎ ይታለፋል። ሌሎችም ይነሳሉ እና ይሄ ሁኔታ እንዴት ነው ሕክምናን ወደ መፈለግ ላለመሄድ ተግዳሮት ይሆናል ወይ? በዚህ ዙሪያ ላይ ተነስተን እስቲ ብናወራ። በትክክል ዶክተር። ማስኩሊኒቲ ዘ አይዲያ ኦፍ ማስኩሊኒቲ አሁን ይሄ ወንዶች አልጋ ላይ ሴቶችን ማስደሰት አለባቸው የሚለው አሁን የባህላዊ እንትን ነው፣ እሳቤ ነው። ኢቮልቭ እያደረገ በየጊዜው መጥቷል። ነገር ግን ወንዶች ሴቶችን ማስደሰት ያለባቸው ተደርጎ ነው የሚወሰደው ማለት ነው። ማስኩሊኒቲ ወንዳ ወንድነት የሚባለው በዛ መልኩ ነው የሚታየው በሴክሹዋል ዙሪያ ማለት ነው። በሴት ደግሞ ሴቶች ህመምን ቢሰማቸው ባይደሰቱም ሴት ልጅ ይህንን ነገር ተቀብላ መኖር ያለባት፣ ኮምፕሌን ማድረግ የሌለባት፣ የራሷ ስሜቶች ዲሲሽኖች የሌሏት ተደርጎ የመጣ ባህላዊ የመጣ ነገር አለ። ኢቮልቭ እያደረገ ያለ ነገር አለ። ይሄ ምን ይፈጥራል መሰለሽ? ወንዶቹ ላይ ሴክሹዋል ፕሬዠር ይፈጥራል። ግንኙነት ላይ ፐርፎርም አድርጎ እንዲህ መሆን አለበት ሹድ የሚለው ይሄ መሆን አለበት፣ እሱ እንዲህ ነው መሆን ያለበት፣ ከሱ የሚጠበቀው ይሄ ነው የሚለው ማስኩሊኒቲ የሚባለው ነገር ወንዳወነት የሚለው ነገር ፕሬዠር ይፈጥርበታል። ስለዚህ ፐርፎርም ባላረገ አንድ ቀን እንኳን ፌል ስላረገ ጭንቀት ውስጥ የሚገባ ሰው አለ። አንድ ቀን በቃ ኢሬክሽን እምቢ ስላለው ወይ ፕሪማቹር ኢጃኩሌሽን ስላስቸገረው ኦኬ በቃ ወንድነቴ አለቀለት። አንድ ቀን እንኳን ፌል ስላረገ ጭንቀት ውስጥ የሚገባ ሰው አለ። አንድ ቀን በቃ ኢሬክሽን እምቢ ስላለው ወይ ፕሪማቹር ኢጃኩሌሽን ስላስቸገረው ኦኬ በቃ ወንድነቴ አለቀለት፣ ወይም ደግሞ እኔ እኮ ወንድ ለመባል ብቁ አይደለሁም የሚሉ ይሄ ሌስ ኦፍ ኤ ማን ሆኖ የሚሰማቸው ከወንድ ደረጃ ያነሰ ደካማ እንደሆኑ ራሳቸውን የመቁጠር ስሜት የሚሰማቸውና በአጠቃላይ ሴትና ግንኙነት የሚባልን መቅረብ እስኪፈሩ ድረስ የሚያደርሳቸው ወንዶች አሉ። ስለዚህ ይሄ ምን ይፈጥርባቸዋል? ወንዶቹ ላይ
አንደኛ አቮይዳንስ፣ ሴቶች ግን ቀርበው መሞከርን፣ ራሳቸውን ማሻሻልን፣ ኤክስፕሎር ማድረግን፣ ነፃ መሆንን ይከለክላቸው። በተቃራኒ ወዴት ይመራቸዋል? አይሶሌሽን፣ ራሳቸውን ማግለል፣ ፖርኖግራፊ ውስጥ መዘፈቅ፣ ለረጅም ጊዜ ግለ ወሲብ እያደረጉ መኖር፣ በአጠቃላይ ይሄ ኢፈርት የሚጠይቁ ሪሌሽንሺፕ ላይ ኢፈርት ይጠይቃል። ሪሌሽንሺፕ አይደል? ልክ ማንኛውም ነገር ኢፈርት እንደሚጠቅም ሪሌሽንሺፕም የራሱ ኢፈርት አለው፣ የራሱ የሚጠይቀው አለ። ያንን አቮይድ አድርገው በመጨረሻ ላይ እድሜያቸው ሲገፋ ልጅ ስለሚያሳስባቸው ያኔ እንዴት ነው ማድረገው? ቤተሰብ ወተወተኝ፣ አካባቢ ላይ በቃ ጫና ፈጠሩብኝ፣ አላገባህም፣ ልጅ የለህም የሚለው ብቻ የእነሱ ያስወገዱት በዚህ ነው። ነገር ግን ይህን እንዲያደርጉ ያደረጋቸው ደግሞ ቅድም ያልነው ነገር ነው። ያን ደግሞ ያደረገው ኢግኖራንስ ወይም አለማወቅ፣ ስለ ችግሩ አለማወቅ፣ መፍትሄ እንዳለው አለማወቅ። ችግሩ አንዳንዱ በመነጋገር የሚፈታ አለ፣ አንዳንዱ በሲምፕል ኤክሰርሳይዝ፣ አመጋገብ፣ ስፖርት በመስራት የሚፈታ አለ፣ አንዳንዱ እገዛ በማግኘት የጤና ባለሙያ እገዛ በማግኘት የሚፈታ አለ። ያንን ስለማያውቁ በዚህ መስመር ይሄዳሉ ማለት ነው ወንዶች። አንዳንድ ጊዜ ደግሞ ይሄንን አውጥቶ መናገር ለሐኪምም ቢሆን ስለሚፈሩ አንዳንዶቹ ለቤተሰባቸውም ለጓደኛቸውም ለፓርትነራቸውም ሳይናገሩ በድብቅ የሚሸጡ መድኃኒቶችን፣ በኦንላይን በዴሊቨሪ የሚሸጡ መድኃኒቶችን ሴፍ እና ኢፌክቲቭ ያልሆኑ ውጤታማነታቸውና ለጤና አስጊ መሆን አለመሆናቸው በደንብ ያልተረጋገጠ መድኃኒቶችን ይወስዳሉ ማለት ነው። ይሄ ደግሞ የሚያስከትልባቸው ነገር ይኖራል ማለት ነው መልሶ። ሌላ ጊዜ ደግሞ ይስሩ አይስሩ ሳይድ ኢፌክታቸው የጎንዮሽ ጉዳታቸው ብዙም በማይታወቁ የባህል መድኃኒቶች ጋር እንዲሄዱ ያደርጋቸዋል ማለት ነው። ሌላ ጊዜ ደግሞ ስፒሪቹዋል ችግር አንዳንዶቹ እንዳውም እኔ ጋር ይመጡና በአካል ይሄ ከመንፈሳዊ ጋር የተያያዘ ነው ብዬ ለረጅም ዓመት ሞክሬያለሁ። አንዳንዶቹ እንደ ዲቫይን ፐኒሽመንት ወይም ደግሞ እንደ መረገም የሚያስቡታሉ። አንዳንዶቹ እንደ ሰይጣን ስራ፣ አንዳንዶቹ እንደ ጥንቆልና ተደግሞብኝ ነው ብለው ያስባሉ ማለት ነው። ይህንን አድርገው ብዙ አንዱ ምን አለኝ መሰለሽ፣ እኔ ጋር አንተ ጋር የመጣሁት አለኝ ብዙ ከሞከርኩ በኋላ መጨረሻ ላይ አንዱን ሳማከረው እንደ ጠንቋይ ነገር ነው፣ ጥቁር ፍየል አርደ ደሙን ተቀባው ሲለኝ እዛ ላይ ማለት ነው ደሙን ተቀባው ሲለኝ ያኔ አልቻልኩም አለኝ። እንደመጣና ምን ልልሽ ፈልጌ ነው፣ በጣም በቃ ለመስማት ራሱ የሚያስቁ ነገሮችን እንዲያደርጉ ያደርጋቸዋል ማለት ነው። ስለዚህ እሱ ምን ያህል ዴስፕሬት እንደሆነ ያሳያል ማለት ነው። እስከምን ድረስ እንደሚሄዱ ችግሩ ምን ያህል ትልቅ እንደሆነ ያሳያል ማለት ነው። በጣም ሰፈር የሚያደርጉት በዛ መሀል የሚያሳልፉት የጭንቀትና የብቸኝነት ጊዜ ውስጣቸው ላይ የሚመላለሰው የኮንፊደንስ ማጠሩ በጣም አፌክት ያደርጋቸዋል። ሜንታል ሄልዝ ይሄ የአእምሮ ስነ አእምሮአቸው ላይ ጭንቀት ውስጥ ይገባሉ፣ ሱስ ውስጥ ይገባሉ። ይሄን ለመሸፈን እንዳልኩሽ የፖርኖግራፊ ሱስ አንዱ ነው። አልኮል፣ ጫት፣ ሲጋራ እዛ ውስጥ ይገባሉ። ሴት መቅረብ ይፈራሉ። ስለዚህ ይሄ ነገር በጣም ያጋጥማቸዋል ማለት ነው። ይሄ የወንዶቹ ላይ የሚደርሰው ጫና ነው። ምን ባለማድረጉ ኮምፕሬሄንሲቭ ሴክስ ኤጁኬሽን ወይም ደግሞ መሰረታዊ ስነ ተዋልዶና ስነ ርኳቤ እውቀት ባለመያዛቸው ወይም ባለመነጋገራቸው የሚፈጠር ችግር ነው። ብዙ ጊዜ በወንዶቹ ላይ ይሄን አይነት ችግር ይፈጥራል ማለት ነው። ሴክሹዋል ፕሬዠር፣ እሱን ደግሞ ለመፍታት የሚሄዱበት መንገድ የተሳሳተ ይሆንና ሌላ ጫና ውስጥ የሚፈጥረው ነገር ማለት ነው። ሴቶቹ ላይ ደግሞ ሴቶች ቅድም እንዳነሳሽው ህመምም ሲሰማቸው ወይም ደግሞ በግንኙነቱ ደስተኛም ሳይሆኑ ስለዚህ ነገር ኮምፕሌን ማድረግ የሴትነት ወይም የጨዋነት ባህሪ አይደለም የሚል የባህል ተጽዕኖ ስለሚኖር ሴቶቹ ይሄንን ነገር አክሰፕት አድርገው ይኖራሉ ማለት ነው። ያላቸው አማራጭ ምንድነው? አንደኛ ፌክ ያደርጋሉ። በነገራችን ላይ 50% አካባቢ ባለትዳሮች ቀጥታ መናገር ደስ ስለማይላቸው በሴክስ ህይወታቸው ደስተኛ ሳይሆኑ ዝም ብለው ይቀጥላሉ። በተለያዩ ምክንያቶች በኋላ ልናነሳው እንችላለን። አንደኛው እንደዚህ እንዲሆነ፣ ሁለተኛ ፔንን እያመማቸው ግንኙነቱን በተቻላቸው መጠን ለመቀነስ ይሞክራሉ፣ ህመሙን ለማስወገድ ምክንያት ይፈጠሩ ምን እያደረጉ
ይሄ ደግሞ ምን ይፈጥራል? ጋብቻ ላይ ሪሌሽንሽፕ ላይ ችግር እየፈጠረ ይሄዳል ማለት ነው። ስለዚህ ይሄ የባህል ተጽዕኖ ምን ያደርጋል? ሴቶቹን የግልጽ አውጥተው እንዳይናገሩ ጫና ይፈጥርባቸዋል። ችግሩን ተቀብለው እና ዝም ብለው ችለውት እንዲቀጥሉ ያደርጋል ማለት ነው። ህመሙን፣ ሳቲስፋክሽን ያለማግኘቱን፣ ያለመደሱን ይሄንን ያደርጋቸዋል። አልፎ ተርፎም አንዳንዴ በባህል ለምሳሌ እኛ ሀገር አብዛኛው ህዝብ እስልምናና ክርስቲያኒቲ ይበዛዋል። በሁለቱም ሃይማኖትም እንደገና በባህልም በአብዛኛው ባህል ያው የሚታወቀው ከጋብቻ በፊት ግንኙነት እንዳይደረግ ነው። ይሄ ጥሩ ሆኖ ሳለ ነገር ግን የሚደረግበትና ችግሮች የሚፈጠሩበት ጊዜ አለ። ይሄ እሳቤ በጣም ከፍ ሲል እነዛ የተፈጠሩ ችግሮች ወደ ጤና ተቋም ሄደው ለመፍታት ይቸገራሉ። ለምሳሌ የአባላዘር ኢንፌክሽን ኖሯቸው ምን ብዬ እታከመዋለሁ ብለው ፈርተው ይቀራሉ። ኤችአይቪ ኤድስ እንደዚሁ ቀርበው ለመናገር ለመታከም ይፈራሉ፣ ለመመርመር ይፈራሉ። እርግዝና ሲፈጠር በቃ ያዘገያሉ። ምን ገጠመኝ መሰለሽ? በቅርቡ ቴሪብል ታሪክ ነው። ቤተሰቦቿ ሃይማኖተኛ ናቸው። እሷ ገና 19 ዓመቷ ነው። ነገር ግን እርግዝና ተፈጥሯል። ምን ብላ ታወራለች? ስለዚህ ማውራት አትችልም። ቀጠለ እርግዝናው ማለት ነው። ስለዚህ ምን አደረገች? ሌላ ሰው ሬዲ ነኝ አይነት ለቤተሰብ ትናገራለች። ቤተሰብ ጨዋ እንደሆነች ነው የሚያውቀው። ስለዚህ የሚመጣ ሰው ሲመጣ እንድትጋባ አደረገች ከሌላ ሰው ማለት ነው። ባይዘታይ ይሄ ሰውዬ በሚያገባ ሰዓት ኦልሞስት 4 ወር አካባቢ ይሆናል። 3 ወር አልፏል። 4 ወር ምናምን አካባቢ ይሆናል። ካገባት በኋላ ይጠራጠራል። ተጠራጥሮ አልትራሳውንድ ቼክ ይደረጋል። ቼክ ሲደረግ ታምናለች ማለት ነው ከሌላ ሰው እንዳረገዘች። አሁን ይሄ ሁሉ ጣጣ ከየት ነው የመጣው የሚለው መጀመሪያ አካባቢ ቆም ብለን ማሰብ አለብን። አንዳንድ ጊዜ ሃይማኖትና ባህል ጥሩ ነው። በጣም ሞራል ጋይዳንስ የምናገኝበት ነው። ኢቲኬት የምንማርበት ነው። ኢቲክስ ግብረ ገብ ስነ ምግባር የምንማርበት ጥሩ ነገር ነው። ስናስተምር ግን በትክክል መሆን አለበት። አንዳንድ ጊዜ ኢፌክቱ የሚጎዳ ለምሳሌ ማስተርቤሽን መካን ያደርጋል ብሎ የሚያስተምሩ ሰዎች አሉ። ግለወሲብ እኔ ግለወሲብ እንደማልደግፍ ግለወሲብ ችግር እንዳለው with no effort ሪዋርድ የሚገኝበት ነገር ሁላ ችግር አለው ብዬ ነው የማስበው። ኢፈርት ሳታደርጊ ጥረት ሳታደርጊ የምትደሰችበት ሁላ አሪፍ አይደለም። ስለሱ ሰርቻለሁ ቪዲዮ ከዚህ በፊት ሰርተናል። ነገር ግን አንዳንዴ ፋክቱን ቼክ ማድረግ ያስፈልጋል። ብዙ ሰዎች እንዲያረግ ነበርኩ የመካንነት ምርመራ ፈልጋለሁ ምክንያቱም መካን ያረጋል ሲባል ስለሰሙ እንደዚህ ያላስፈላጊ ጭንቀትም መክተትም አያስፈልግም። ፋክቱን መናገር ሰዎች በቂ መረጃ ከተሰጣቸው ያንን መረጃ ተንተርሰው ትክክለኛ ውሳኔ ይወስናሉ ብዬ አስባለሁ። ስለዚህ ይሄንን አይነት ችግሮች እንዲፈጠሩ ያደርጋል። ስለዚህ የቅድማውን በጣም ደስ የማይል አካሄድ ነው። እኔ ሰዎቹን ምን ብዬ ልበላቸው? በቃ ያው ይታወቃል። አምናለች በኋላ ላይ አምናለች። ግን የሚደርሰው እሷ ላይ የሚደርሰውን አስቢው። ቤተሰቧ ጋር ስትሄድ ቤተሰቧ ላይ የሚደርሰውን አስቢ። እንደዚህ አይነት ነገሮች የሚመጡት ከኢግኖራንስ ካለማወቅ። ብታውቅና ብትጠነቀቅ ያንን ነገር ሲኮተኩቱ ሲያሳድጉ ወላጆችም ይህንን ቤዚክ የሴክስ ኤጁኬሽን በየደረጃው ትንሽ ኢንትሮዱስ ማድረግ ጥሩ ነው ማለት ነው። ተጽዕኖ በሴትም በወንድም ያለ ነው። ይሄ ቀላሉን ነው ያነሳ ነው። ብዙ ነገሮች አሉ ከዚህ ሊከፉ ማለት ነው። አትሊስት ግን ይሄን የመሰሉ ችግሮችን ያስከትላል። አሁን ስናነሳ አንዱ እንደ ችግር ያነሳ ነው ወደ ትክክለኛ ያልሆነ ሚስ ኢንፎርሜሽን ይጋለጣሉ ነው። አንደኛው ምናልባት ምክንያቱ አክሰስ ሊሆን ይችላል። አሁን እኛ እንደምናደርገው በተለያዩ ሚዲያዎች ያስተማርን ነው። በክሊኒክም ደረጃ አፔክስ ሴክሹዋል ክሊኒክ አለ እና ይሄ አክሰስ ምን ያህል ነው ተጽዕኖ እያመጣ ያለው ከሕክምና ባለሙያዎች አንፃር ይሄ ጉዳይ ሆኖ ችግር ሆኖ አድሬስ መደረግ ያለበት ጉዳይ አይደለም ወይ? እና አሁን ላይ በእኛ ሀገር ያለው አክሰስ እና ኒዱ ፍላጎቱና አክሰሱ እንዴት ነው የሚለውን እስቲ ታነሳለህ? በጣም ጥሩ። የሚገርምሽ በጣም ብዙ ሰው ይሄ ችግር እንዳለ
በጣም መረጃዎችም ያሳያሉ። በተለይ አሁን ለምሳሌ እድሜያቸው ከ40 እስከ 70 ያሉ ወንዶች ግማሹ ስንፈተ ወሲብ አላቸው። ይሄ የታወቀ ዳታ ነው። ይሄ ማለት ከሁለት ሰው አንዱ እንደማለት በጣም ሂውጅ ነው። ነገር ግን ወደ ሕክምና ተቋም የሚሄዱት 9 ከመቶ ነው ጥናቶች እንደሚያሳዩት። ይሄ ያልኩሽ ደግሞ ቅድም ካልኩት ከባህላችንና ሃይማኖታችንን በተሳሳተ መንገድ አንዳንዴ ከመረዳትም ከማስተማርም ሊሆን ይችላል። የሚሄዱት አነስተኛ ናቸው፣ ግን በጣም ብዙ አለ። አሁን ለምሳሌ እኔ በቀን ከ60 እስከ 70 ሰውን እኔ ብቻ እንኳን ማየው ነው አፔክስ ክሊኒክ ላይ። በጣም ብዙ ሰው ይታያል። በሁሉም የሀገራችን ክፍል፣ በሁሉም የሃይማኖት አይነቶች፣ በሁሉም የባህል አይነቶች ላይ ያለ ችግር ነው። ይሄ የሆነ የከሌ ችግር ነው የምትዩ አይደለም። በየትኛውም እድሜ ብዙ ጊዜ ሊከሰት የሚችል ችግር ነው፣ ከስነ ሩካቤና ስነ ተዋልዶ ጋር ያሉ ችግሮች ማለት ነው። ነገር ግን በቂ ትኩረት ተደርጎለታል ወይ ብትይኝ ነው። ምክንያቱም ጤና ጥበቃም ሆነ ሌሎች የመንግስት ተቋማት ስለ ስነ ተዋልዶ ይሰጣሉ ብዙ መረጃ። በእኔ መረጃ መሰረት ግን በቂ ስለ ስነ ሩካቤ ትምህርት ሲሰጥ አልገጠመኝም። ይሄ ጋፕ አለ ብዬ አስባለሁ። ስለዚህ ጤና ጥበቃም ሌሎች ተቋማትም ኤንጂኦዎችም ኤችአይቪ ኤድስ፣ የአባለዘር ኢንፌክሽኖች፣ እርግዝና፣ ውርጃ ላይ በደንብ ይሰራል። አብሮ ግን ይሄንን የሚያስከትሉትን ነገሮችን ሴክሹዋል ርካቤውንም ማስተማር ያስፈልጋል። እዚህ ላይ ክፍተት አለ ብዬ አስባለሁ። ይሄንን ፖሊሲ ሜከሮች እንደገና ጤና ጥበቃም ሌሎችም ኤንጂኦዎች የሚሰሩ ሰዎች ከሃይማኖት ተቋማት ጋር ከባህል ደግሞ መሪዎች ጋር በመተባበር አፕሮፕሪየት የሆነ ኤጅ ስፔሲፊክ በእድሜ የተገደበ ትምህርት መሰረታዊ ባዮሎጂ ላይ የምንማረውን እናውቃለን። ሁሉም ሰው ክላስ ይገባል፣ ስቆ ይወጣል። ብዙም ትኩረት የሚሰጥ ሰው የለም። ለምን? ሲግኒፊካንሱን ከቤት ጀምሮ ከሃይማኖት ተቋማት ጀምሮ ከትምህርት ቤት አንድ ላይ ተዋቅሮ ካልተካሄደ ቅድም ያነሳነውን አይነት ችግር ይፈጠራል ማለት ነው። አንዳንድ ጊዜ መሆን የሚገባውና እየሆነ ያለው ሊለያይ ይችላል። ሰዎች ከጋብቻ በፊት ግንኙነት ባያደርጉ ብዙ ሰው አብስተናንት ኦንሊ አንቲል ማሬጅ የሚለው የብዙ ሃይማኖቶች ዶክትሪን ነው። ያ ቢሆን እሰየው፣ የሆኑ ሰዎች ጥሩ ናቸው፣ ይቀጥሉ። ግን ኢን ሪያሊቲ እንደዛ ነው ወይ? በተለይ በዚህ በኢንፎርሜሽን በፖርኖግራፊ ዘመን እየተከሰተ ያለው መሬት ላይ ያለው ነገር ከበድ ያለ እንዳይሆን ትክክለኛው ሜዥር መውሰድ ያስፈልጋል ማለት ነው። ስለዚህ አንደኛ እኛም እናስተምራለን። ዛትስ ዋይ እኛም ብዙ ሰዎች እየረዳን ነው። ብዙ ሰው ቪዲዮ አይቶ እንኳን የሚቀየር ሰው አለ። ፖርኖግራፊ ጥሩ እንዳልሆነ ስንነግሪው የሚያቆም ማዕት ሰው ነው ያለው። ማስተርቤሽን ችግር እንዳለው ስንነግሪው ብዙ የሚረዳ ሰው አለ። ሰዎች በቂ መረጃ ከሰጠናቸው ራሳቸውን አንጎላቸውን ተጠቅመው ውሳኔ የመወሰን አቅማቸው ከፍተኛ ነው ብዬ አምናለሁ። በቂ መረጃ ያስፈልጋል። በሜንስትሪም ሚዲያም እየፈሩ ዝም ብሎ እንትን ማለት አያስፈልግም። በሶሻል ሚዲያ፣ በቲቪ፣ በሬዲዮ ይሄ መሰረታዊ የሚባለውን እውቀት ማስጨበጥ ያስፈልጋል ማለት ምክንያቱም ሰዎች ከአንድ ቦታ የሆነ ነገር ካላገኙ የተሳሳተ ለማግኘት በጣም የተጋለጡ ስለሆነ ማለት ነው። ትክክለኛው መረጃ በዚህ በቂ ተሰርቷል ብዬ አላምንም። መሰራት ይችላል። አዎ መሰራት አለበት። አዎ ቅድም ባልኩሽ መልኩ ሌላው ምናልባት እኔ ጤና ጥበቃም ሌላውም አካል ያው ዛሬ ፖለቲካ እንዳናደርገው እንጂ ሊሰራ ብዬ ማምነው የጤና ተቋም ባለሙያዎች ላይ ሄልዝ ኬር ወርከሮች ላይ ሄልዝ ኬር ወርከሮች የጤና ባለሙያዎች ጀጅመንታል ያልሆነ ካልቸርና ሪሊጅንን ወይም ሃይማኖትና ባህልን የታካሚዎችን ያከበረ እና በቂ መረጃ ኖሯቸው ስለ ስነ ሩካቤ በቂ እውቀት ሊኖራቸው ይገባል ብዬ አስባለሁ። ይሄ ብዙ ጊዜ ክፍተት አለ። ካስተመሮችም ባይዘው ሄደው አንዴ ትዝ ይለኛል፣ እኔ አንድ ጓደኛ የነገረኝ ነውና አይቶታል ልጅ ሰውየውን በቃ ብዙ ነገር አወሩ ላብራቶሪ ላከው፣ ተመረመረ፣ ምናምን እና ከዛ ደስ አላለውም። በቃ ጨርሶ ሊሄድ ነው። በቃ ቻው ብሎት ሲወጣ
ምንድነው ግን ደስ ያላለ የሆነ የቀረ ነገር አለ ብዬ ጠየቅኩት አለ። ያው ያ ነገር እኮ ምናምን አልታዘዝ ብሏል። እንዴ እሱ ችግር አለ እና ድሮ አልነገረኝም። ዋናው ችግር እኮ እሱ እስካሁን ያወራሁት በቃ እስክታነሳልኝ እየጠበቅኩ ነበር ይላል። ብዙ ጊዜ ጤና ባለሙያዎች ኢንከሬጅ እያረጉ ሊድ እያረጉ አንዳንዴም ኦፕን እንዲሆኑ ትረስቲንግ ራፖርት እንዲፈጥሩ ያንን ማድረግ አለባቸው። አለበለዛ ችግሩ እንትን እየተባባሰ ይሄዳል ማለት ነውና የሚገርም ነው። በነገራችን ላይ እኔ የምሰማቸው ታሪኮች በቃ አሁን ብዙ ሰው ስለዚህ ሲወራ ምናልባት ሌላ ርዕስ የለም ወይ ስለ ሌላ አሳሳቢ ችግር የለም ወይ HIV ወባ ስንት ሰው እየገደለ ነው እነሱ መፈታት አለባቸው በትክክል። ነገር ግን በሴክስ በግንኙነት አለመጣጣም ብቻ አንድ ፓርትነር እንደሚገደልስ ለምንድን ነው ሰው ማያውቀው? እኔ አሁን የሰራሁት ቪዲዮ አለ ቲክቶክ ላይ ምን ተብሎ ነው ኮሜንት ላይ የተጻፈው? ምንድን ነው የሚለው? ቨርጂን ናት ወይም ደግሞ ድንግል ናት ብሎ አግብቷት ግንኙነት ሲያደርግ ስላልደማች ቆራርጦ ነው የገደላት። የተሰማው በዜናም የተወራ ነውና ይሄ ከምን የመጣ ነው ብሎ መጠየቅ አያስፈልግም? እሱስ ማወቅ ያለባቸው ከመጋባታቸው መሰረታዊ ስነ ሩካቤ ሴክሹዋል ሄልዝ ማወቅ አለባቸው ሰዎች። አይን ያጠፋ ስንት ሰው ደግሞ ትዳሩ ስንት ሰው ደግሞ ኢንፊደሊቲ በዚህ ምክንያት ይመጣል። እኛ ስለምንሰራ በቅርበት በጣም ብዙ ታሪክ ነው የምሰማው። የሚገራርሙ አንዳንድ ሰው እንዲያውም በቃ ኔጌቲቪቲ እንዳይመስለው ብዙ ማናወራቸው ምንሰማቸው ግን እኛ ታካሚዎች የሚነግሩ ነገሮች አሉ። ስለዚህ ይሄንን ችግር ቀለል አድርጎ ማየት ትክክል አይደለም። ምክንያቱም አንድ ሪሌሽንሺፕ ጾታዊ ሪሌሽንሺፕ ጾታዊ መስተጋብር ላይ ወንድና ሴት ሲኖሩ ልጅ ይፈልጋሉ። ፕሮክሬሽን ነው። ግንኙነት ደግሞ ማድረግ ይኖርባቸዋል ልጅም ለማግኘት ለመደሰት። እነዚህ ሁለት ነገሮች ከሌሉ ስለ ትዳርም ሆነ ስለ ሄትሮሴክሹዋል ሪሌሽንሺፕ ለማውራት እንቸገራለን ማለት ነው። ስለዚህ ይሄን ያህል ኢምፖርታንት የሆነ ነገርን ዝም ብሎ በቃ እንደ ቀላል አድርጎ ማለፍ በኋላስ ያ ሰው ሲደርስበት ብቻ የሚባንን ሚነቃ የሚያውቅ ከሆነ ችግር ነው። በነገራችን ላይ አሁን ብዙ ወንድ አሁን ለምሳሌ ፕሪማቹር ኢጃኩሌሽን አብዛኛው ወንድ አያውቅም። 70% ወንድ 67 እስከ 70% ወንድ ወይ ፓርትነሩ ነው የሚነገረው ወይ እንደዚህ አይነት መረጃ ሲማር ነው የሚያውቀው። በመሃል ግን እሷ ደብሯታል። ያንን በነገራችን ላይ ያንቺን አእምሮ ማንበብ አልችልም አይደለ? you can fake everything so ያንን አያውቅም። እሷ የሱ ሳይኮሎጂ እንዳይጎዳ ሌላ ችግር እንዳይፈጠር ብላ ዝም ትለዋለች። እሱ እንትን ይላል ኖርማል ይመስለዋል ማለት ነው። ችግሩ ይቀጥልና የሆነ ቀን ግን አግሊ ወይ በማይፈለግ መልኩ በመጥፎ መልኩ ይወጣል ማለት ነው። ይሄንን መረጃ ሰው ካላወቀ እንዴት ነው መጀመሪያ ያላወቅሽውን ነገር እኮ ለመቀየር አትሞክሪ። if you think ኖርማል ነኝ ብለሽ ካልሰብሽ why would we change? ስለዚህ መረጃዎቹን ማግኘት ይኖርበታል። ሰውም ደግሞ ጀጅመንታል ባልሆነ መልኩ ስለዚህ ነገር ማውራት ይኖርበታል። because at the end of the day it's important relationship ላይ ስነ ሩካቤና ልጅ ከሌለ this is fact by the way ማንም ሰው ይሄንን ዲቤት የሚያደርገው ነው ብዬ አላስብም። ምክንያቱም otherwise ፍሬንድሺፕ ነው የሚሆነው ማለት ነው። ፍሬንድሺፕ አሪፍ ነው ጥሩ ነው፣ ግን ጋብቻና ሮማንቲክ ሪሌሽንሺፕ ግን ይሄን እነዚህ ነገሮች ሳይኖሩ ይሆናሉ ብዬ አላምንም። ዳታውም እንደዛ አይደለም ሰጀስት የሚያደርገው። ለዛ መወራት በደንብ ማስተማር ያስፈልጋል። እንደኛት በግለሰብ ደረጃ ብቻ ሳይሆን በተቋም ደረጃ በትምህርት ቤት ደረጃ በትክክል ማለት ነው። አሁን ብዙ ሰው ይሄ አንዳንድ ጊዜ ምን አለ መሰለሽ ሰዎች ይሄ ባህልና ሃይማኖት ባህል ኢቮልቭ ያደርጋል ችግር የለውም። ስለ ባህል አንስተን በደንብ ማውራት እንችላለን። አንዳንድ ሰዎች ግን ሃይማኖታዊ ቃና ሊሰጡት ይሞክራሉ። እኔም ሃይማኖት ምደግፍ ሰው ነኝ። ሃይማኖት ብዙ ነገር ሼፕ ያደርጋልና ነገር ግን አንዳንድ ጊዜ የሆነ ሳይንቲፊካሊ ቫሊድ የሆኑ ነገሮችን በደንብ ማስረዳት ያስፈልጋል ማለት ነው።
ለምን መሰለሽ ብዙ ጊዜ ለምሳሌ አሁን እኔ ትራንስጀንደር ምናምን አልደግፍም፣ አይመቸኝም፣ ትክክል አይደለም ብዬ ነው የማስበው። ፖርኖግራፊ በግልጽ አውርቻለሁ፣ አልደግፍም። እንዲያውም ፖርኖግራፊ መንግስት በነገራችን ላይ የሚገርመኝ እንደታውቂያለሽ ካፕሎች ጥንዶች መንገድ ላይ ኢትዮጵያ ውስጥ ቢሳሳሙ ይታሰራሉ፣ ይያዛሉ። ታውቂያለሽ? መኪና ውስጥም ምንም ትያዣለሽ። መንግስት እንደዚህ ከሆነ ለምንድን ነው ፖርኖግራፊን ብሎክ ማያደርገው? በቃ ምን ያደረገ ፖርኖግራፊ አሁን ባናይ ምን ይቀርብናል? በቃ ብሎክ ቢደረግና ሰው ስራው ላይ ቢሰማራ ወይም ሌላ ናቹራል ሄልዚ ሪሌሽንሺፕ ሲክ ቢያደርግ ምን ችግር አለው? ስለዚህ አንዳንድ ነገሮችን እንደዛ ነው የምንሄደው። ሌላው በተቃራኒው ደግሞ አንዳንድ ሰው ደግሞ እንደዚህ ስናወራ ግር እንዳይለው ነው ይሄንን ማወራው። ምክንያቱም እኛ የምናወራው ሄልዚ እና ጠቃሚ የሆነው ለየትኛውም ማንኛውም ሰው ሊጠቀሙ ይችላል። እኔ በነገራችን ላይ የሙስሊም ኢማሞችን ያለው የኦርቶዶክስ ቄሶችን አይቻለው፣ ብዙ አይቻለው። እውነት ለመናገር ይሄን ለማውራትም ለመታከምም የሚከለክል ነገር የለም። ነገር ግን አንዳንድ ሰው እንዲሁ ባይ ኔቸር ካስተዳደጉ ቅድም እንዳነሳ ነው ከነበረበት ካለው ሰብኮንሽየስ ስቴት ተነስቶ ይሄ ነገር ብልግና ሊመስለው ይችላል። ነው ብልግና። እኔ ፕሮፌሽናል ሰው ነኝ፣ ተምረን ነው የምናወራው። እኛም ባንመር ኖሮ እናቅም ነበር። ይሄንን ሰው ቢገነዘብ ባይ ነኝ። ሃይማኖት ላይ ያሉ ሃይማኖተኛን በደንብ የሚያተኩሩ እንደ መጥፎ ነገር የሚያዩት ስለሆነ ኦልሬዲ አንስተዋል። እሱን ጥያቄ ላነሳ ነበረ። ምን አይነት መንገዶች አሁን እንደ ችግር ያነሳናቸው አሉ? የተሻለ ውጤት ለማምጣት ነፃ የሆነ ውይይትን ለማድረግ ምን አይነት የተሻሉ መንገዶችን ማውጣት እንችላለን? በምን አይነት መንገድ ብንሄድ የተሻለ ውጤት እናመጣለን ብለን እናስባለን? እሱን እስቲ እናንሳ በስተመጨረሻ። እኔ የአንዳንድ ምሳሌ ባነሳ ይሻላል። የአንዳንድ ቤተሰቦች ኢንተራክሽን በጣም ደስ ይለኛል። ለምሳሌ ላስት ዊክ አንድ ሰው አይቻለው፣ በዚህ ምሳሌ በማነሳለሽ ማለት ነው። ምንድነው ልጁ ነው አባቱ ስንፈተ ወሲብ ያስቸግሮታል ብሎ ያመጣው ልጁ ነው። አባትና ልጅ በደንብ ስለሚቀራረቡ ልጅ አባት ልጅን ሳይሆን ልጅ አባትን ሊያሳክም ነው የመጣው። ማለት ይሄ ግልጽነት አብዛኛው ሰው ጋር አይኖርም፣ ይከብደዋል። እስቲ እንኳን ደረጃ ባይደረስ በተቃራኒው ደግሞ ልንገርሽ 60 ዓመት ድረስ ሳያገባ ደግሞ ለማንም ሳይናገር ሰፈር እያደረገ ድብርት ውስጥ የገባም ሰው አይቻልም። አሁን መምረጥ ነው የቱ ይሻላል። ሄልዚ ሪሌሽንሺፑ እንደ ቅድም እንዳልኩት ያክል ደረጃ ላይደርስ ይችላል። ነገር ግን በህይወቱ ችግር እየፈጠረ ከሆነ በትዳሩ ችግር እየፈጠረ ከሆነ የሆነ የሚያምነውና የሚያማክረው ሰው የሚነጋገሩት ሰው መኖሩ አንድ ከፋሚሊ ይጀምራል ልልሽ ፈልጌ ነው። ፋሚሊ በየስቴጅ በየደረጃው ይሄንን ነገር ቤዚክ አናቶሚ ቤዚክ ፊዚዮሎጂ ስለ ሰውነታችን በደንብ ማስተማር በቂ አስፈላጊ ነው። ምንድነው የሚለውን በደንብ ማወቅ ያስፈልጋል ማለት ነው። ይሄ እውቀቱን ሲኖራቸው ሰዎች ያንን ችግር የሚፈጥረውን ፓርት ለመከላከል ይረዳቸዋል ማለት ነው። አንደኛው በቤተሰብ ደረጃ ነው ማለት ነው። ሁለተኛው ሃይማኖት መሪዎችም ሲያስተምሩ አንዳንዴ ፋክቹዋል ነገር ሪፈር ቢያደርጉ ባይ ነኝ። ለምሳሌ ትክክል ያልሆነው ነገር ይሄ ሃይማኖት አይፈቅደውም፣ ለአብዛኛው ሰው ይበቃዋል። ነገር ግን አንዳንድ ጊዜ ምን ይሆናል መሰለሽ ይቀላቀላል። ለምሳሌ ፖርኖግራፊ ማየት እውር ያረጋሃል፣ ማስተርቤት ማረግ መካን ያረጋል ስትዩ እና ደግሞ ዳታውን ደግሞ ሲያቂያ ሰው ምን አይነት ይፈጥርበታል? ኮንፊውዥን ውስጥ ይገባል። ከሁለት አንዱ መምረጥ አለብኝ አይነት ነገር ውስጥ ይገባል ማለት ነው። ስለዚህ ይሄ በሃይማኖት ክልክል ነው ካልሽ ይበቃል። ጀስት ምክንያቱም ሃይማኖት እምነት ነው። you don't have to explain everything አይደለ? ነገር ግን ሃይማኖትን ለማስረዳት ሳይንስ ስታመጪ ሳይንሱ should be factual. it should be factual. otherwise ምን ይፈጥራል? ሁለቱም ጋር ችግር ይፈጥራል። ሳይንስም ላይ ችግር ይፈጥራል፣ ሪሊጅን ላይ ይፈጥራል። እንደዚህ አይነት ሃይማኖት ደግሞ ስታስተምሩ ሃይማኖት ሰዎች በዚህ መልኩ ቢሄድ የኔ ሐሳብ ነው ይሄ
ለምን ሰው ለምን እንደዚህ አይደለም ብሎ ብዙ የሚከራከር አይመስለኝም ሃይማኖት ጋር ሲሄድ። ነገር ግን ሳይንስ ጋር ስትመጪ ዩኒት ዳታ ኤቪደንስ ያስፈልጋል፣ መረጃ ይፈልጋል። መረጃው ደግሞ ታስ ቱ ቢ አኪዩሬት፣ በተቻለ መጠን ይሄን ማጣረስ ያስፈልጋል ማለት ነው፣ ማገናኘት ያስፈልጋል። የሃይማኖት ተቋማት ሌላኛው ነው ማለት ነው። ሌላ የጤና ተቋማት ናቸው። የጤና ተቋማት ሰዎች ሳይሳቀቁ ይህንን ችግር ቢገልጹላቸው ያለ ጀጅመንት እና ኢምፓቲ በተሞላበት መልኩ ማስተናገድ አለባቸው። ለዚህ ደግሞ ትሬኒንግ ያስፈልጋል። በዚህ ዙሪያ ደግሞ የሚሰሩ የጤና ተቋማትን የሚቆጣጠሩ የሚያበለጽጉ አካላት ደግሞ ይህንን ቢያስቡት የተሻለ ነው የሚል አለኝ ማለት ነው። ከዛ ውጪ ሰውየው ራሱ በተለይ የአካለ መጠን ከደረሰ በኋላ በቂ መረጃ ትክክለኛ ዌብሳይቶች ጋር በመግባት በቂ መረጃ ከፕሮፌሽናል ሰው ማግኘት ይችላል። ጓደኛው መጠየቅ አይደለም፣ ሎከሩም ነገሮችን መወያየት አይደለም። እነዚህ ፈን ሊሆኑ ይችላሉ፣ ግን ፋክት ግን አይደሉም። ስለዚህ ትክክለኛ ዌብሳይት ሲዲሲ አለ፣ ሴንተር ፎር ዲዚዝ ኮንትሮል የአሜሪካው፣ ማዮ ክሊኒክ አለ፣ እኛ ዌብሳይት አለ። እኛ በቂ መረጃ እናቀርባለን አንልም፣ አትሊስት ካለው አንጻር ያው ፈርቀዳጅ ነን ብለን ነው የምናምነው። ይሄ እነዚህን መረጃዎች ማግኘት ያስፈልጋል። ጤና ተቋማትም የጤና ባለሙያም በመጠኑም ቢሆን ከአብዛኛው ሰው የተሻለ እውቀት አለው። ስለዚህ ይህን ማማከር ተገቢ ነው ማለት ነው። በዚህ መልኩ በሚዲያም በሶሻልም ሆነ በሚኒስትሪ ሚዲያ እነዚህ ነገሮች እንደ ታቡ ወይም እንደ ነውር እንደ ብልግና ባይታዩ ኤሰንሻል የሆነውና አፕሮፕሬት የሆነው መረጃ በበቂ ሁኔታ በተለይ ለወጣቶች ከ18 እስከ 25 ያሉት ቢያውቁ ባይነኝ። ትክክል፣ በጣም ትክክል። እነዚህ ታቡ ብለውም ሰዎች በጣም ኮምፈርተብል ሆነው የማያወሩባቸው ነገሮች ብዙ ናቸው። ከዛም ጋር ደግሞ ተያይዞ የተለያዩ ሚት አሉባልታዎች አሉ። እስቲ ምናልባት የተወሰኑ አሉባልታዎችን እናንሳና ሚሶች ቅድም ሚስ ነው አይደል ያነሳሽው፣ ይሄ እውነት ያልሆኑ ግን በሰፊው ህዝብ ዘንድ የሚነሱ ነገሮች ማለት ነው። አንደኛ ቨርጂኒቲ ነው። በነገራችን ላይ ይሄ ቨርጂኒቲ ቻስቲቲ ነው ወይስ ሃይመን ነው የሚለው አወዛጋቢ ነገር ነው። ነገር ግን እኛ ከጤና አንጻር ነው የምናወራው። ከጤና አንጻር ስለሆነ የምናወራው ሚቶች አሉ። ስለዚህ አንድ ሰው ለምሳሌ ትዳር የሰመረ የሚሆነው እሷ ቨርጂን ስለሆነች ነው ቨርጂኒቲ ተቃወምኩ አይደለም። መግባባት ከሌለ ሁለት ማይጣጣሙና ማይተዋወቁ ማሽ ሊያረጉ ማይችሉ ሰዎች ከተጋቡ ጥናቶችም የሚያሳዩት እንደዛ ነው። ሰዎች በተቻለ መጠን ጨዋ ይሁኑ፣ ሃይማኖታቸውን ያክብሩ፣ ስነ ስርዓታቸውን ይጠብቁና ይደጉ። ግን አንዳንድ ጊዜ ኤክስፔክቴሽኑ በትክክል እንትን መሆን አለበት። ቅድም ያነሳ ነው ሰው ምን ላይ ያ መድማት ሁሉም ቨርጂኒቲ ይደማል ወይ? ኦልሞስት 50% አይደማል። ያማታል ወይ? ህመም ሰብጀክቲቭ ነው ወይም ሰው እንደ ሰው ይለያያል። የሆነ የሚበጠስ ነገር የሆነ ተዋሚል ነገር ነው ወይ? ነው እንደዛም አይደለም። አንዳንድ ጊዜ ደግሞ ምን ይሆናል? በተለይ ይሄ ጥብቅ ቤተሰብ ያደጉ ሴቶች ላይ ምን ይሆናል? ቫጂኒስመስ ዴቨሎፕ ያደርጋሉ። ቫጂኒስመስ ማለት ከቁጥጥራቸው ውጭ የሆነ የሴቶች ብልት መኮማተር ማለት ነው። ስለዚህ ግንኙነት ማድረጋቸው 4 ዓመት 5 ዓመት 7 ዓመት ድረስ ግንኙነት ሳያረጉ አብረው የኖሩ ሰዎች አሉ። ለምን? አንዳንዱ ስለ ችግሩን ስለማያውቀው ድንግልናው መበጠስ አቅቶኝ ነው ብሎ ራሱን ሲወቅስ ይከርማል። የሱ ችግር ሙሉ በሙሉ የሱ ችግር ያልሆነ ነገር ማለት ነው። አንዳንዱ ደግሞ የሷ ጥፋት በቃ ስለማትፈልገኝ ነው ይላል። አንዳንድ ሰው ነው አመመኝ፣ አንዳንድ ሰው ትንሽ ነገር ያሳመመዋል፣ አንዳንድ ሰው ላያማው ይችላል ምናምን ማለት ነው። አንደኛው ሃይመን ወይም ስለ ድንግልና ጨዋነቱ ነው ወይስ ድንግልና ሜምብሬኑ ነው ስጋው ነው የሚለውን በደንብ አንደኛ እሱን ማወቅ ያስፈልጋል። ሁለተኛ ደግሞ ቅድም ያላቸው ነገሮች መድማት፣ ማመን፣ መበጠስ ምናምን የሚባሉት ነገሮች እንትን አይደሉም፣ ኦብጀክቲቭ ወይም ደግሞ በግልጽ የሚታወቁ ነገሮች አይደሉም እና ብዙ ጊዜ መቃቃር ያመጣል። ትዳር ላይ ገብተው እሱም ዝም ሊል ይችላል፣ ግን በውስጡ ያሰበው አታልላኛለች ብሎ ነው ማለት ነው። ስለዚህ መረጃዎቹን እንዴት ነው የሚለውን ይሄንን
አናቶሚ በማወቅ ማወቅ ይቻላል ማለት ነው። ዋትስ ሃይመን ምንድን ነው? ሲበጠስ ምን ያህል ይደማል? አንዳንድ ሰው በነገራችን ላይ ቪዲዮ ላይ ቴሌግራም ላይ አትላኩልኝ። አንዳንድ ሰው በጣም ብዙ ደም እያነሳ ይሄ የፔሪየድ መድማት ነው ወይስ የድንግልና ነው የሚል ለይልኝ በፎቶ ነው። እንደዛ አታርጉ። አንደኛ በመድማት ማረጋገጥ አይቻልም፣ ላይደማም ስለሚችል ማለት ነው። ሲደማም ትንሽ ነው ኦፍኮርስ የሚደማው። ህመምም ደግሞ ከእንደ ሰው ነው። አመመኝ አንዳንድ ሰው ትንሽ ነገር ያሳምመዋል፣ አንዳንድ ሰው ላያማው ይችላል ምናምን ማለት ነው። አንደኛው ይሄ ሚት ወይም ደግሞ አሉባልታ ምንለው ይሄ ነው። ድንግል ከሆነች ይደማል፣ ድንግል ከሆነች በጣም ያባታል፣ ድንግል የሚበጠስ ነገር ይኖራል ምናምን የሚለው ማለት ነው። ሚት ማለት ነው። አንደኛው ይሄ ነው። ሁለተኛ ቅድም እንዳነሳ ነው ፖርኖግራፊ፣ ማስተርቤሽን፣ ሴክስ ፊልም ማየት፣ ግለ ወሲብ ማድረግ ጠቃሚ ነገሮች እንዳልሆኑ ደጋግመን ገልጸናል። ነገር ግን እነሱ እውር አያረጉም፣ መካንም አያረጉም። ይሄንንም መለየት ያስፈልጋል ማለት ነው። ስለዚህ ይሄም በሰፊው ብዙ ሰው እንደዛ ስለሚል ማለት ነው። ይሄም ሚት ነው ማለት ነው። ከዛ ውጪ ግን መውለድ መካንነት ላይ ብዙ ሰው መካን ሲባል የሴቷ ችግር ብቻ አስቦ የማሰብ ነገር አለ። ትክክል አይደለም። ዳታው መረጃው የሚያሳየው የሁለቱም ችግር በኩል ደረጃ እንደሆነ ነው። ስለዚህ አንዳንድ ጊዜ ትክክለኛ መረጃ ከሌለ ምን ብለናል? ትክክለኛ ያልሆነ መረጃ ሰው ወደ መያዝ ይሄዳል ማለት ነው። ከዛ ውጪ ደግሞ በግንኙነት ሰዓት ሴቶች ቢያማቸውም ችግር የለውም አይነት ነገር ኦርጋዝም የሚለው ጀነራሊ ለወንድ ብቻ አድርጎ ማሰብ ይሄ ትክክል አይደለም። ደስተኛ መሆን አለባት፣ መኖር የለበትም። እነዚህ ያሉ ሚሶች ይበረከታሉ ማለት ነው፣ መረጃው ትክክለኛ ሆኖ ካልተሰራጨ ማለት ነው። በትክክል ዶክስቲ። በስተመጨረሻ ኦፍኮርስ አሁን ያለነውም በአፔክስ ክሊኒክ ቻናል ነው። አንተን ተመልካቾቻችን ማግኘት ቢፈልጉ የት ያገኛሉ? የክሊኒክ ቦታውንና ስልክ ቁጥሩ እዚህ ጋር እንዳለው ነው። የምትገኝበትን ብትነግረን። አንደኛው አንስተሽዋል። ይሄን ዩቲዩብ ሰብስክራይብ አድርጉ። እንግዲህ እኛን ልትረዱ የምትችሉበት ቀላሉ መንገድ ሰብስክራይብ ማድረግ ነው። ይሄን በነፃ መረጃውን በነፃ ለማድረስ ያመቸንና ያስችለን ዘንድ ማለት ነው። አንደኛው እሱ ነው። ሁለተኛው ዌብሳይታችን ነው። አፔክስ ሴክሹዋል ሄልዝ ክሊኒክ የሚል ዌብሳይት አለ። እዛ ላይ በደንብ ምን መረጃ አለ የሚለው ኦርጋናይዝድ በሆነ መልኩ እዛ ላይ ማግኘት ይችላሉ። ከዛ ደግሞ ተቋማችን ጋር መምጣትም ይችላሉ። አፔክስ ክሊኒክ ጦር ኃይሎች ጋር አለ። ስልክ ቁጥሩ ከስር ይቀመጣል። 0948339660 ወይም 0988009944 ላይ ማለት ነው። ምክንያቱም የእኛን ቪዲዮ ኤዲት አድርገው ስልክ ቁጥር አስቀምጠው መድኃኒት የሚሸጡ ሰዎች ስላሉ በዚህ እንዳይታለሉ ነው ቁጥሩን በራሴ የጠራሁት። ትክክለኛ መረጃ ደግሞ ለሁሉም ሰው እንዲሰራጭ መረጃውን ሼር ማድረግ ተገቢ ነው። ተቋማችን አፔክስ ክሊኒክ ደግሞ ጦር ኃይሎች ሊያገኙን ይችላሉ። በሁሉም ሶሻል በሚባል ደረጃ በቲክቶክ 376,000 በላይ ተከታይ ያለው የኔ ፔጅ አለ። እዛ ላይ ፎሎ ማድረግ ይችላሉ። ፌስቡክ አለ፣ ቴሌግራም አለ። በሁሉም ኦልሞስት በሚባል ደረጃ ሊያገኙን ይችላሉ ማለት ነው። በተለይ ዌብሳይታችን ቢገቡ እኛ ማንን ምን ሰርቪስ እንሰጣለን፣ ምን ሰርቲፊኬሽኖች አሉን የሚለውን ጋለሪ ውስጥ ገብተው በደንብ ማየት እና መረጃ ማግኘት ይችላሉ ማለት ነው። መልካም ዶክ፣ እናመሰግናለን። እንግዲህ ጥሩ የሆነ መረጃ ቤተሰቦቻችንም እንዳገኙ ተስፋ አድርጋለሁ። መልካም ጊዜ።